ከጦርነት የተረፈውን ገንዘብ ቅንጡ ሪዞርቶችና ቤተ መንግስቶች for God sake ኢትዮጵያ ለምንድነው አዲስ ቤተ መንግስት የሚያስፈልጋት? ኢትዮጵያ ሪዞርት መዝናኛ ኢትዮጵያ ህዝብ ችግር መዝናኛ ነው። ኢትዮጵያ ችግር በቂና ተመጣጣኝ ዋጋ ያለው መዳበሪያ ለማግኘት ነው። የኢትዮጵያ ህዝብ ችግር ገበሬው ተረጋግቶ ለማረስ የሚያስችለው ሰላም አለመኖር ነው። የኢትዮጵያ ህዝብ ችግር የመንገድ ትራንስፖርት በሰፊው አለመኖር ነው። ተጀምሮ የነበሩ ፕሮጀክቶች የባቡር መንገዶቹ ቆሙ። ስንት ገንዘብ ወጥቶባቸው እየተከሰሰን ነው። ያዩም መዳበሪያ የሚባል ኤሉባቡር አካባቢ ነበር። ስንት ገንዘብ ፈሶበት ችግሩ ኦፍ ኮርስ ባቢ ይሳደር ነው የጀመረው። አብይ ከሞተ መለስ ከሞተ በኋላ ጄኔራሎቹና ሚኒስትሮቹ ዘረፋ ውስጥ ገቡ። እነዛን ፕሮጀክቶች አደናቀፏቸው። አሁን አዲስ የመጣው አመራር ያን አስተካክሎ ከማስቀጠል ይልቅ ባሉበት ተዋቸው። ባለፈው የሆነ ዜና ነበር 8 የመንግስት 8 የስኳር ፋብሪካዎች አሉት፣ አንድ ብቻ ነው የሚሰራው። ለምንድን ነው የማይሰራው ሲባል አብዛኞቹ መለዋወጫ የስፔር ፓርት ለመግዛት ዶላር አጥተው ነው። ዶላሩ አንዱን ጦርነቱ በላው፣ ድሮኑ በላው ማለት ነው። አንዱን ቤተ መንግስቱና ሪዞርቱ በላው። now we are importing sugar from Brazil። ምን አይነት አመራር ነው ይሄንን በዚህ ማያፈር? ስለዚህ የፕራዮሪቲው ምንድነው? ቅድሚያ መስጠት ያለበት ኢትዮጵያ ውስጥ ቅድሚያ መስጠት የፕራዮሪቲ መዛባት አለ። ያን ማስተካከል ግዴታ ነው።